ሰላም ሰላም ውድ የማትሪክ ኤስር ቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ለ12ኛ ክፍል ተማሪዎች ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። በዚህ ቪዲዮ በኬሚስትሪ ኢንትራንስ ኤግዛም ላይ የማይቀሩ የኬሚካል ቦንዲንግ ኳስችኖችን አብረን ፕራክቲስ እናደርጋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ፣ እንዲሁም ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጥያቄዎቹ። Question 1. Which type of chemical bond involves sharing of electrons between atoms? A. Ionic bond, B. Covalent bond, C. Metallic bond, D. Hydrogen bond. The correct answer is covalent bond. ለዚህ ትክክለኛ መልስ የሚሆነው covalent bond ነው። እንደምታውቁት covalent bond የሚሰራው በሼሪንግ ኦፍ ኤሌክትሮን ነው ማለት ነው። ወደ ቀጣዩ ጥያቄ። Question number 2. What type of bond is formed between a metal and a non-metal? A. Covalent bond, B. Metallic bond, C. Ionic bond, D. Hydrogen bond. The correct answer for this is C. Ionic bond. እንደምታውቁት አዮኒክ ቦንድ ፎርም የሚደረገው በትራንስፈር ኦፍ ኤሌክትሮን ነው እና ይሄ ደግሞ ትራንስፈር ኦፍ ኤሌክትሮን ደግሞ ለመኖር አንድ ኤሌክትሮን የሚሰጥና አንድ ኤሌክትሮን የሚቀበል መኖር አለበት። ስለዚህ ለዚህ ደግሞ ተስማሚ የሆነው ሜታሉ ይሰጣል። ያን ሜታሉ ስለሚቀበል በሜታልና በነን ሜታል መካከል ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንሄዳለን። Question number 3. Which statement best describes an ionic bond? A. Sharing of electrons, B. Attraction between positive and negative ions, C. Free movement of electrons, D. Weak intermolecular force. The correct answer for this is B. Attraction between positive and negative ions. ቅድም ብለን ነበረ አዮኒክ ቦንድ ፎርም የሚደረገው በሜታልና በነን ሜታል ሆኖ በትራንስፈር ኦፍ ኤሌክትሮን ነው። ስለዚህ አንዱ ኤሌክትሮን በሚሰጥበት ጊዜ ፖዚቲቭ ይሆናል፣ አንደኛው ኤሌክትሮን በሚቀበልበት ጊዜ ኔጌቲቭ ይሆናል። ስለዚህ አዮኒክ ቦንድ ማለት አትራክሽን ቢትዊን ፖዚቲቭ ኤንድ ኔጌቲቭ አየንስ ማለትም እንችላለን ማለት ነው። ስለዚህ ወደ ቀጣዩ ጥያቄ። Question number 4. How many electrons are shared in a single covalent bond? A. 1, B. 2, C. 3, D. 4. The correct answer for this is B. 2. እንደሚታወቀው ኮቫለንት ቦንድ በሼሪንግ ኦፍ ኤሌክትሮን የሚመሰረት ነው። ሼር ሲያደርጉ ደግሞ አንዱ አንድ ኤሌክትሮን ሲንግል ቦንድ ከሆነ አንደኛው አንድ ኤሌክትሮን ይሰጣል። ስለዚህ ሁለት ኤሌክትሮኖች ይኖራሉ። እነዛ ደግሞ አንድ ሲንግል ቦንድ ፎርም ያደርጋሉ ማለት ነው። ወደ ቀጣዩ ጥያቄ እንሄዳለን። Question number 5. Which type of bond explains why metals conduct electricity? የትኛው የቦንድ አይነት ነው ሜታሎች ኤሌክትሪሲቲ ኮንዳክት እንደሚያደርጉ የሚገልጽልን? A. Ionic bond, B. Covalent bond, C. Metallic bond, D. Hydrogen bond. The correct answer for this is metallic bond. Metallic bond በሜታል ኢንሳይድ ዘ ሜታል አተምስ ያለ ቦንድ ነው። ይሄ ደግሞ ሜታሎች የተለያየ አይነት ካራክተሪስቲክስ እንዲኖራቸው ያደርጋል። ከነዛ መካከል ኮንዳክቲቪቲ አንደኛው ነው፣ ማሌቢሊቲ፣ ዳክቲሊቲ፣ እነዚህ ሃይ ሜልቲንግ ኤንድ ቦይሊንግ ፖይንት፣ እነዚህ በሙሉ ለሜታሊክ ቦንድ ካራክተሪስቲክ ናቸው ማለት ነው። ወደ ቀጣዩ ጥያቄ። Question number 6. What is the force of attraction between molecules called? በሞለኪውሎች መካከል ያለው የአትራክሽን ፎርስ ምን ተብሎ ይጠራል? A. Intramolecular force, B. Intermolecular force, C. Nuclear force, D. Ionic bond.
The correct answer for this is intermolecular force. ከዚህ ጋር እየተጠየቅን ያለው በሞለኪውሎች መካከል ያለው ነው። ኢንትራሞለኪውላር ማለት ኢንሳይድ በሞለኪውሎች ውስጥ ያለው በሞለኪውሎቹ አተም ውስጥ ያለውን ነው እንጂ በሞለኪውሎቹ መካከል አይደለም። በሁለት ሞለኪውሎች መካከል ያለውን ኢንተር እንለዋለን፣ ቢትዊን ማለት ነው ኢንተር። ኢንትራ ከሆነ ግን ኢንሳይድ እንደማለት ነው። ስለዚህ ኢንሳይድ ዋን ሞለኪውል ከተባልን ኢንትራ ነው። ኢንተር ደግሞ በሁለት ሞለኪውሎች መካከል ያለ ነው ማለት ነው። ወደ ቀጣይ ጥያቄ question number 7 which is the strongest intermolecular force? ከኢንተርሞለኪውላር ፎርሶች strongest የሚባለው የትኛው ነው? A London dispersion force, B dipole force, C hydrogen bonding, D metallic bonding. The correct answer for this is hydrogen bonding. ከኢንተርሞለኪውላር ፎርሶች ውስጥ ስትሮንገስት የሆነው ሃይድሮጅን ቦንዲንግ ነው። ሲጀመርም ሜታሊክ ቦንዲንግ ኢንትራሞለኪውላር ስለሆነ እሱን ከመጀመሪያው ማስወጣት እንችላለን ማለት ነው። ከሌሎቹ ደግሞ ሃይድሮጅን ቦንዲንግ ስትሮንገስት ነው። ወደ ቀጣይ ጥያቄ question number 8 what type of bond exists between hydrogen and oxygen inside a water molecule? በአንድ ዋተር ሞለኪውል H2O ውስጥ በኦክሲጅን እና በሃይድሮጅን መካከል የሚገኘው ቦንድ ምን አይነት ነው? A ionic bond, B covalent bond, C metallic bond, D hydrogen bond. The correct answer for this is covalent bond. covalent bond ምንድነው ያልነው? ሼሪንግ ኦፍ ኤሌክትሮን ነው። ሼር ለማድረግ ደግሞ ሁለቱም ነን ሜታሎች መሆን አለባቸው። ሃይድሮጅንም ነን ሜታል ነው፣ ኦክሲጅንም ነን ሜታል ነው። ስለዚህ ኦክሲጅን እና ሃይድሮጅን ፎርም ሊያደርጉት የሚችሉት ቦንዲንግ አይነት ምንድነው ሊሆን የሚችለው? ኮቫለንት ቦንድ ነው ማለት ነው። ሶ the answer is B covalent bond. ቀጣይ ጥያቄ question number 9 which molecule contains a polar covalent bond? የትኛው ሞለኪውል ነው ፖላር የሆነ ኮቫለንት ቦንድን የያዘው? A O2, B CH4, C NaCl, D HCl. The correct answer for this is HCl. እንደሚታወቀው HCl ከሃይድሮጅን እና ከክሎሪን ነው ፎርም የተደረገው። ስለዚህ ሃይድሮጅን እና ክሎሪን ደግሞ የተለያዩ ኤሌመንቶች በመሆናቸው የተለያየ ኤሌክትሮኔጌቲቪቲ ወይም ኤሌክትሮን አፊኒቲ ያላቸው። ስለዚህ የክሎሪን ኤሌክትሮኔጌቲቪቲው ስለሚበልጥ ኤሌክትሮን ወደ ራሱ የመሳብ ቴንደንሲው ሃይ ስለሆነ ፖላር ፎርም ያደርጋል ማለት ነው። ስለዚህ H ፓርሻሊ ፖዚቲቭ ይሆናል፣ Cl ደግሞ ፓርሻሊ ኔጌቲቭ ይሆናል። O2 ለምንድን ነው ያልሆነው? ምክንያቱም ሁለቱም ተመሳሳይ ኤሌመንት ስለሆኑ ሁለቱም በኩል ኤሌክትሮንን ስለሚስቧት። NaCl ሲጀመር ኮቫለንት ቦንድ ፎርም አያደርግም። CH4 ደግሞ በአራቱም አቅጣጫ ሃይድሮጅኖች ስላሉ ይሄ ሳሙን ስንሰራው ቬክተር ሳሙን ስንሰራው ነን ፖላር ይሆናል ነው። ስለዚህ HCl ፖላር ኮቫለንት ቦንድ ያለው ሞለኪውል ነው። question number 10 what determines an atom's ability to attract electrons in a bond? በአንድ ቦንድ ውስጥ የአንድን አተም ኤሌክትሮን አትራክት የማድረግ ኤቢሊቲ የሚወስነው ምንድነው? A atomic mass, B electronegativity, C atomic number, D neutron number. The correct answer for this is electronegativity. እንደሚታወቀው ኤሌክትሮኔጌቲቪቲ ማለት በአንድ ቦንድ ውስጥ ኤሌክትሮንን አትራክት የማድረግ ኤቢሊቲ ነው ማለት ነው። ይሄ ደግሞ ነን ሜታሎች ሃይ የሆነ ኤሌክትሮኔጌቲቪቲ ያላቸው፣ ሜታሎች ደግሞ ሃይ የሆነ ኤሌክትሮ ፖዚቲቪቲ አላቸው። ወደ ቀጣይ ጥያቄ question number 11 which compound shows ionic bonding? የትኛው ኮምፓውንድ ነው አዮኒክ ቦንድ የሚያሳየው? A CO2, B H2O, C NaCl, D CH4. The correct answer for this is NaCl. አሁን አዮኒክ ቦንድ ነው የተጠየቅነው። ስለዚህ ሾርት ከታችን ምንድነው መሆን ያለበት? ሜታል እና ነን ሜታል መፈለግ።
ስለዚህ ሜታልና ነን ሜታል ሆነው የምናገኛቸው ደግሞ ሶዲየም እና ክሎሪን ነው። ስለዚህ NaCl መልሳችን ይሆናል ማለት ነው። በቀላሉ እንደዚህ አድርጋችሁ መመለስ ትችላላችሁ። ወደ ቀጣይ ጥያቄ question number 12 which molecule contains a double covalent bond? የትኛው ሞለኪውል ነው double covalent bond ያለው? A H2 B Cl2 C O2 D CH4? The correct answer for this is CO2. ይህንን ለማወቅ ሊውስ ዶት ሲምቦልን መስራት እንችላለን፣ ግን O2 ይሆናል ማለት ነው መልሳችን። ወደ ቀጣይ ጥያቄ question number 13 how do electrons behave in a metallic bond? በሜታሊክ ቦንዲንግ ኤሌክትሮኖች እንዴት ነው behave የሚያደርጉት? A shared between two atoms only, B transferred completely, C move freely throughout the metal, D stay fixed in one atom. The correct answer for this is C move freely throughout the metal. ይሄ ባህሪያቸው ነው ሜታሎችን ኤሌክትሪሲቲ ኮንዳክት እንዲያደርጉ የሚያደርጋቸው። ምክንያቱም እነዚህ ኤሌክትሮኖች አውተር ኤሌክትሮኖች ቫላንስ ኤሌክትሮኖች ፍሪ ስለሆኑ በሜታሉ ውስጥ መንቀሳቀስ ይችላሉ። ስለዚህ የሆነ ፎርስ በሚገፋቸው ጊዜ throughout the metal በሚንቀሳቀሱበት ጊዜ ኤሌክትሪክ ከረንት ይፈጠራል ማለት ነው። the movement of electron is current። ስለዚህ ኤሌክትሪሲቲ ኮንዳክት እንዲያደርጉ የሚያደርጋቸው እነዚህ ኤሌክትሮኖች ፍሪሊ በሜታል ውስጥ ሙቭ በማድረጋቸው ነው። ወደ ቀጣይ ጥያቄ question number 14 what is a lone pair? A shared electrons, B transferred electrons, C non-bonding electrons, D inner share electrons. The correct answer for this is non-bonding electrons. ቦንዲንግ ኤሌክትሮኖቹ ቦንድ የሚሰሩት ናቸው። ከዛ በኋላ ቦንድ የማይሰሩትን ኤሌክትሮኖች ግን ሎን ፔር ወይም ደግሞ ሎን ኤሌክትሮን ብለን እንጠራቸዋለን። ሁለት ከሆኑ ሎን ፔር እንላቸዋለን። አንድ ዶት ከሆነች ሎን ኤሌክትሮን ብለን እንጠራቸዋለን። ስለዚህ ሎን ኤሌክትሮን ማለት ነን ቦንዲንግ ኤሌክትሮን ማለት ነው። ወደ ቀጣይ ጥያቄ question number 15 what mainly determines whether a bond is ionic or covalent? አንድ ቦንድ አዮኒክ ነው ኮቫለንት ነው የሚለውን ዲተርማይን የሚያደርገው ምንድነው? A atomic mass, B electronegativity difference, C number of neutrons, D atomic size only. The correct answer for this is electronegativity difference. So there are key entrance exam factors to remember. ስለዚህ እነዚህ ማስታወስ ያሉብን የኢንትራንስ ኤግዛም ፋክቶች ናቸው። ስለዚህ የመጀመሪያው ሜታል እና ነን ሜታል አንድ ላይ ሲሆኑ አዮኒክ ቦንድ ይሰጣሉ። ሁለተኛው ነን ሜታል እና ነን ሜታል ሲሆኑ ኮቫለንት ቦንድ ይሰጣሉ፣ ልክ እንደ ኦክሲጅን እና እንደ ሃይድሮጅን። ሜታል ፕላስ ሜታል ይሄ ደግሞ ሜታሊክ ቦንድ ይሰጣናል። ለምሳሌ አንድ ሶዲየም አተም ከሌላኛው ሶዲየም አተም ጋር ሜታሊክ ቦንድ ፎርም ያደርጋል። ኮቫለንት ቦንድ ሼሪንግ ኦፍ ኤሌክትሮን ነው። አዮኒክ ቦንድ ትራንስፈር ኦፍ ኤሌክትሮን ነው። ሜታሊክ ቦንድ ሲ ኦፍ ፍሪ ኤሌክትሮንስ ነው። ስለዚህ ይሄን ይመስላል። እነዚህ ነገሮች እንዳትረሷቸው፣ ምክንያቱም እነዚህ ጥያቄዎች ስለሚደገሙ ማለት ነው። አመሰግናለሁ። ይሄን ቪዲዮ ስለተመለከታችሁ በጣም አመሰግናለሁ። ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። አዲስ ከሆናችሁ ለቻናሉ በድጋሚ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሌሎች ጓደኞቻችን ሊጠቅማችሁ ስለሚችል ሼር አድርጉላቸው። አመሰግናለሁ። ስቴይ ብለስድ